እሺ ያው ዛሬ አንዲት ሲምፕል የሆነች ኤችቲኤምኤል ኮድ ነች ወይም ዌብሳይት ማለት ትችላላችሁ። እችን ልሰራ የተነሳሳሁት በሀገራችን የኦንላይን ፈተና ለመውሰድ ዝግጅት ላይ ያላችሁ ተማሪዎች ፈተናውን ስትወስዱ ሙሉ ኮንፊደንስ እና ሳትጠራጠሩ ከወረቀቱ ጋር ተመሳሳይ የሆነ ይዘት ያለው መሆኑን ተለማምዳችሁ በድፍረት በኮንፊደንስ ያንን ፈተና መውሰድ እንድትችሉ የሚረዳ ዌብሳይት ነው። ሲምፕል ነች፣ በጣም ቀላል ነች። ነገር ግን በሀገራችን በኢትዮጵያ በገጠራማው አካባቢ ያላችሁት በስልካችሁ ያለምንም ዳታ መጠቀም ትችላላችሁ። ያው አንድ ባንድ አሁን ስቴፕ ዋን አሳያችኋለሁ። በጣም ቀላል ነች። መምህራኖችን ተማሪዎችን ለማስረዳት ብትጠቀሙት ብዬ እመክራችኋለሁ። ይችን አንድ ጊዜ ክሊክ እናደርግና በክሮም እንድትከፍት እናደርጋለን። ከዛ ስትከፍት በዚህ መልኩ ትከፍትልናለች። ይህች ናት ዌብሳይቷ። ያው እኔ የሰራሁት ኤስቲኤስ ስኩል ኦፍላይን ኤግዛሚኔሽን ሲስተም ማለት ሰርካለም ታደሰ ስኩል ኦፍላይን ኤግዛሚኔሽን ሲስተም ማለት ነው። ያው በራሴ ነው ኤችቲኤምኤል ኮዷን የሰራኋት። የተወሰነ ኮዶችን በማገጣጠም የሰራኋት ናት። በጣም ቀላል ናት። ነገር ግን በገጠራማው አካባቢ ያላችሁ ተማሪዎች መምህራኖችም ጭምር ትጠቅማችኋለች ብዬ ስላሰብኩ ነው። ኦፍላይን ናት። ያው ብዙም ዳታ አያስፈልጋትም። ኮምፒውተር ላይም ስልክ ላይም መስራት ትችላለች። አሁን ግዴታ ለመለማመድ የሆነ ቦታ ወይም ደግሞ መንግስት የሚሰጠውን የመለማመጃ ጊዜ ብቻ መጠበቅ ሳይጠበቅባችሁ በራሳችሁ ከአሁኑ ጀምራችሁ መለማመድ ትችላላችሁ፣ የተለያዩ ጥያቄዎችን በማስገባት። ስለዚህ ስቴፕ ይችኛዋ ያው ፓስዋርድ ሰጣችኋለሁ። እኔ ነኝ የምሰጣችሁ ፓስዋርዱን። እዚች ላይ ፓስዋርዱን ለምሳሌ እንደ መምህር ሁኜ ነው የምገባው። አሁን እኔ እንደ መምህር ሁኜ እየገባው ነው። ሎጊን አደርጋለሁ። ይህ የቲቸር ፔጅ ነው። ስለዚህ ቲቸር ፔጅ ላይ ምን ምን መስራት አለባችሁ? ይሄኛው ለምሳሌ ሞዴል ከሆነ ሞዴል ኤግዛሚኔሽን ትላላችሁ። ከዛ እዚህ ላይ የምትፈትኑትን የሰብጀክት አይነት ለምሳሌ አይቲ ከሆነ አይቲ ትላላችሁ። ከዛ እዚህ ደቂቃዋን ታስገባላችሁ፣ ማለፊያውን ታስገባላችሁ፣ ኮድ መሆን አለመሆኑን። ከዛ በኋላ ፋይላችሁን ስልካችሁ ወይም ኮምፒውተራችሁ ላይ ያስቀመጣችኋትን ጥያቄ ፋይል አፕሎድ ታደርጋላችሁ። ለምሳሌ እኔ ሳምፕል ብዬ አስቀምጫለሁ። እቺ ሳምፕል የምትለዋን እነካለሁ። በውስጧ 24 ጥያቄ አለች። እዚህ 24 ጥያቄ አለች። እዚህ ታያችኋለች 24 ጥያቄ። ስለዚህ 24 ጥያቄዎች እዚህ አሉ ተዘርዝረዋል። ስለዚህ እነሱን መጨረሻ ላይ ምን እንላቸዋለን? ፐብሊሽ ቱ ስቱደንትስ እንላለን። ከዛ 24 ጥያቄ ተዘጋጅቷል ይላል። ባለፊያው 50%። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ኦኬ ትሉታላችሁ። ከዛ ይችል ሎግ አውት እንላታለን። ከዛ የተማሪ መግቢያ የሰጠኋት ኮድ አለች እነግራችኋለሁ። የተማሪ ማለት ነው። ይሄው ወደ ተማሪ ገባው። ሙሉ ስሙን እንዲያስገባ ታደርጋላችሁ። ከዛ አድሚሽን ካርዱን ለምሳሌ እኔ ዝም ብዬ በግምት ልሰጥ ነው። ከዛ ስታርት። ስለዚህ ይችን ትመስላለች የተማሪዎች የሚፈተኑባት። እዚህ ጥያቄዎቹ ይዘረዘራሉ። የተመለሰው አረንጓዴ ነው፣ ሰማያዊ አሁን ያለበት ቦታ ነው። ያላየኸው ነጭ ይሆናል ፍላግ፣ ወይም ቀይ ምልክት ደግሞ የምትጠራጠረው ካለ ይሆናል። ለምሳሌ እችኛዋን ጥያቄ አንብቤ እርግጠኛ ከሆንኩ ይችን መልሼ ኔክስት፣ አሁንም ፐርቬስ ማለት እችላለሁ፣ ኔክስት ማለት እችላለሁ። በዚህ መሰረት እየመረጣችሁ መልስ የምትሉትን እየመረጣችሁ ትሄዳላችሁ።
ስለዚህ የሰራችሁት አረንጓዴ ይሆናል። ለምሳሌ እቺ ከከበደች ፍላግ አረጋታለሁ። ከዛ መርጫ አልፋለሁ። ኔክስት እለዋለሁ። አሁን እቺ ቀይ ምልክት ናት፣ መመለስ እችላለሁ። እዚህ ስደርስ እችኛዋን መመለስ እችላለሁ። ኔክስት። በዚህ መሰረት ወደ መጨረሻው ልሄድና ፋይናሊ 24ኛው ላይ ስደርስ ሰብሚት የምትል ትመጣለች። ስለዚህ ጨርሻለሁ ማለት ነው። እዚህ ምልክት ያረኳታለች፣ እችን እቀይራለሁ እና አንፍላግ አደርጋታለሁ። ከዛ እነዚህን አልፊያቸው ነው፣ እናንተ መስራት ትችላላችሁ። ከዛ ኔክስት ስለው መጨረሻ ላይ ሁኜ መጨረሻ ላይ ክሊክ አድርግና ኔክስት እለዋለሁ። መጨረሻ ላይ እና ሰብሚት ትመጣለች። ያው ድምፄን ዙም አድርጋችሁ ማዳመጥ ትችላላችሁ። ሰብሚት ስለው የኛው ያልተመለሱ 18 አሉ። የኔ ሆይ ዝሮ ሞክሩት። ኦኬ ስለው you have successfully submitted ሙሉ መረጃውን እዚህ ያመጣል። ከዛ መምህር ሁነህ ደግሞ የተማሪውን ውጤት ለማየት ከፈለክ አሁንም ፓስወርድ ሰጣችኋለሁ። በፓስወርድ መሰረት ውጤት ማያ አለ። እዚህ ውጤት አበበ አለሙ የሚለውን ያየ ነው። በዚህ መልኩ ፕሪንት ማድረግ እንችላለን የተማሪውን ወረቀት። ሌላም መጠቀም እንችላለን። እችን ትመስላለች። ስለዚህ ትጠቅማችኋለች ብዬ አስባለሁ። ከታች መጨረሻ አካባቢ ላይ ፓስዋርዱንና ሊንኩን ወይም ዶክመንቱን ልክላችኋለሁ፣ አስቀምጬላችኋለሁ። ዩቲዩብ ቻናል ላይ እየገባችሁ ሰብስክራይብ እያደረጋችሁ መጠቀም ትችላላችሁ። ቻው ቻው።